ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። የሚሸሸግ ፍቅር ግልጽ የወጣ ተግሳጽ ይሻላል ይላል የእግዚአብሔር ቃል መጽሐፈ ምሳሌው። እሸቱ ከተናገራቸው አብዛኛውን በሌሎቹ ላይ ነው ትኩረት ያደረገ። ስለ አንበሳ ጊፍትም እኮ የተናገረው አለ። ሁላችንም እያየን እየታዘብን የምንተወው ነገር ነው። እሱ እኮ በሶሻል ሚዲያ ላይ ያለውን ጥቁሩን ጎን ነው ሊናገር የወጣው። አንበሳ ገንዘብ ነው። ለገንዘብ ተብሎ ክብርን ሲያጡ ሲያይ እንደ ወላጅ እኛም ይሰማናል። ትውልድ ኃላፊነት የሚሰማው ደግሞ ከሱ ጎን ነው የሚቆመው። ትውልድ በማሰብ ነው ይሄንን ሐሳብ ያመጣው ብለን ብናስብ መልካም ነው። ምክንያቱም የከፋ ስነ ልቦናዊ ነው የሚያደርሰው። ሌላው ደግሞ እሱ ካነሳቸው እውነታ መንፈሳዊና ዓለማዊነት ሲደባለቅ አይቷል። ይሄንን ሁላችንም እያየን ግን እዚህ ጋር የገለጸበት መንገድ አንደኛው ትክክል አገላለጽ ገልጿል። ከናንተ ኃጢአት የኔ ኃጢአት ይበልጣል ብሏል። ሌላው የተሳሳተው ግን በየክለቡ በየሻ ቤቱ ብሎ ያለው እስካላየ ድረስ እሱ ጋር ስህተት ሊኖረው ይችላል። ከዛ ውጪ ግን በመናየው በኮንሰርትም ሆነ ላይቭ ላይም ቢሆን ክርስቲያናዊ ወግ ባህል ባልጠቀሰ መንገድ እያየን ባለነው መንገድ መናገሩ የሁላችንም ጥያቄ ነው። ለክርስትና ሁላችንም ግን ጻድቅ ሆነን አይደለም፣ ሁላችንም ኃጢአተኛ ነን። እኛ የራሳችንን ኃጢአት አብዝተን ሌሎች መሰናክል መሆን ደግሞ እሱ ከባድ ኃጢአት ነው የሚሆነው። እሱ ያንን ለመናገር እንጂ ጻድቅ ሆኖ አይደለም። ማንኛችንም ጻድቅ አይደለንም። እንደ ልቤ የተባለው ቅዱስ ዳዊት እንኳን ኃጢአትን ሰርቷል። ንጹህ ክርስቶስ ብቻ ነው። እኔ እንደውም እሸቱ በፊት ወደ ምሕረት ላይ የሚሰብኩ ሰዎች ይሄን ነገር ተው፣ እሱ ከመናገሩ በፊት እናንተ ነበራችሁ መምከር፣ መገሰጽ፣ ተው ይሄ ነገር ጥሩ አይደለም ብሎ ማለት ነበረ። ጭራሽ ምን ይሄንን አልክ ብላችሁ ብዙ ስትነፍቁት የነበረው የእግዚአብሔር ቃል ምንድን ነው የሚለው? እናንተ የምድር ጨው ናችኋል። ያጣፍጣል። ጨው ምንድን ነው? እንዳይበላሽ ያደርጋል አይደል እንዴ? ትውልድን ማስተማር አይሻልም እንዴ? ትውልድ ማዳን እኮ የጽድቅ ስራ ነው። ወግ፣ ባህል፣ እምነት ኢትዮጵያ ሕዝብ መታወቂያው ነውና ለምንድን ነው እውነት የሚናገር ሰው የሚጠላው? እውነትን ይዞ የወጣ ሰው እንደዚህ የሚተቸው? ትውልድን በቴክኖሎጂ ራቅ አይደለም እያለን ያለነው። አጠቃቀሙን ያስተካክለው። ኢትዮጵያዊነት ለዛ ያለው ይሁን። ጊዜ በጊዜ የሚቀየሩ ነገሮች አሉ። አዎ፣ ግን ባህል፣ ወግ፣ ሃይማኖት አይቀየርም። ሁሌም አለ። የህይወት መሰረታችን ስለሆነ ብዙ ሰው ወጣቱ አራዳነቱን እየለቀቀ ነው ይላል። ለዚህም እኮ ነው ራቁት መሆን፣ በሃይማኖት መቀለድ፣ ላይቭ ላይ ተገቢ ያልሆኑ ቃላቶችን መጠቀም ይሄ አራዳነት አይደለም። እውነተኛ አራዳማ ሃይማኖቱን የሚያከብር፣ ለሰዎች መጥፎ መሰናክል የማይሆን፣ ራሱን የሚያውቅ፣ ለቃሉ የሚታመን፣ እግሩ የማይደራደር ንቁ ሰው እሱ አራዳ ነው። እባካችሁ ወጣቶች ንቁ ሁኑ። ንቁ አይምሮ ያለው ወጣት የሌሎች ሰዎች ስህተት ትምህርቱ እንጂ መሸጋገሪያው አይሆንም። እናስተውል እባካችሁ። ገደል እየገባ ሰው አዎ ገደል ነው አንበለው። ተሳስተሃል፣ አዎ ተሳስተሃል። ስህተትን ስህተት እያለን እናስለምደው። እውነትን ተቀበሉ። እውነትን ስትነገር የምትቆጣ ነፍስ ከእውነት ይልቅ ውሸት ዝናዋ የምትጨነቅ ናት ይባላል። ወላጅ የልጁን ጥፋት እንደ ስልጣኔ ካየው ትውልድ ውድቀት ከዛ ይጀምራል። ከአንዳንድ ወላጆች የታዘብኩት አለ። የልጆቻችሁን አለባበስ፣ ልጆቻችሁ ላይቭ ላይ ሆኖ የሚናገሩት ንግግር ይህ እናንተን ነው የሚያስወቅሰው። ልጆች እኮ ተግዛጽን ይፈልጋሉ። ተው ታይ፣ ለምን ይሄን አልሽ፣ ለምን ይሄን አደረክ ባለን እኮ ግድ ነው። ከቤተሰብ እኮ ይጠበቅብናል። በነፃነት ማሳደግ ማለት እኮ ይሄ አይደለም። ምን የሚባል አባባል አለ? ልጁ ሲሰርቅ ዝም ያለ ወላጅ ሲሰቀል አብሮት ይሰቀላል ይባላል። እቱ ይሄን ተናገረ ብሎ ሁሉም ሰው እየተነሳ ነቀፋው ድብን ከማድረግ ምክርን መቀበል፣ ተግሳጽን መቀበል እኮ ብልህነት ነው። እንደ ግለሰብ አንድ ሰው ላይ አትወሰዱት። ይሄ ጀነራል ነው የተናገረው። ምናልባት ላይቭ ላይ የተናገረችውን ነገር አንስቶ ብሏል አይደል? ያም ስህተት ነው። ስህተትን ስህተት እንበል እንጂ ጥፋትን ጥፋት እንበል። ተሳስታለች፣ ልጅነት ሊሆን ይችላል፣ አለማስተዋል ሊሆን ይችላል። ግን ለሁላችንም ደግሞ ማስተዋልን ያድለን፣ ልቦና ይስጠን።